የእግዚአብሔር ልጆች ሰይጣን እጅግ የሚደሰተው ሰውን ጸሎት ካቋረጠ ነው ይላሉ። እግዚአብሔርን ያመነ ሰው ፈተና ለምን ገጠመኝ አይልም። ፈተናውን ማከሚያ፣ ከእግዚአብሔር ጋር መገናኛ፣ ፈተናውን ማለፊያ መሰረታዊው የቁልፉ ጸሎት ብቻ። ሰይጣን እናንተን ሐዋርያቱ ለጴጥሮስ እየነገረው ለሁሉም እያስረዳቸው ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ ሊፈትናችሁ፣ ሊያስክዳችሁ፣ ከሃይማኖት ሊያወጣችሁ፣ ከመስመር ሊያወጣችሁ ለመናል ሰይጣን። እግዚአብሔር ልብና ኩላሊትን ፈትኖ ልባችን የተመላለሰበትን ነገር አይቶ የሚፈርድ ጌታ ነው። ስለዚህ ቆመን እግዚአብሔር ፊት የበደሉንን ይቅር እንደምንል ካላልን ሳንል መተን ከሆነ እግዚአብሔር ላይ ምን እያደረግን ነው? እየዘበትን ነው። እግዚአብሔር ደግሞ የሚዘበትበት አምላክ አይደለም። ስንት ነገር እናመልካለን በእግዚአብሔር ላይ። አሁን ብዙዎቻችን የምናስበው ጠንቋይ ቤት መሄድ፣ የሆነ ጣዖት ማምለክ ምናምን ነው። ከዛ ውጪ የሆኑ አማልክት አሉ፣ በርካታ አማልክት። ሰው በዘመዱ በባለስልጣን ትልቅ ቦታ ላይ በተቀመጠ ሰው ከተመካ ከእግዚአብሔር ይልቅ በማ ተመክቷል? በሰው። ያ ሰው ለዛ ሰው ጣዖቱ ነው። በሰው የሚመካ እርጉም ነው ይላል መጽሐፍ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እስከዚች ሰዓት እስከዚች ዕለት ያደረሰን እንድንደርስም የፈቀደልን በጠብቆቱ የጠበቀን ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁንና ለእናንተም እንዲገባ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መገብተ ስብሐት፣ መምህራነ ወንጌል፣ አበው መነኮሳት፣ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን መጣችሁ፣ እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ተራዳይነት አይለየን። የሚያስተምር ማን ነው? የሚያስተምር እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ በጉባኤያችን ተገኝቶ ለእኔ ለአገልጋዩ ለባሪያው ለሊቃውንቱ ለአባቶቼ የገለጸውን ምስጢር ይገልጽልኝ ዘንድ በጸሎት አስቡኝ። ለእኔም ለእናንተም ደግሞ በቃሉ ትምህርት ተምረን በሊናችን ላይ በልቡናችን ላይ ቃሉን ጽፎልን 30፣ 60፣ 100 ያማረ ፍሬ እንድናፈራ ቅዱስ ፍቃዱ ይሆንልን። እንግዲህ የተወደዳቸው የእግዚአብሔር ቤተሰቦች ቀደም ብለው ፕሮግራሙን ሲመሩልን የነበሩት መምህር ሽመልስ ሲያስታውሱን እንደነበረው በስርዓተ ቤተ ክርስቲያን አንዱና መሰረታዊ ጉዳይ የሆነውን ደጋግመንም ልንመለከተው የሚገባንን ጸሎት እየተመለከተን ነው። ስርዓተ ጸሎት በቤተ ክርስቲያን መቼም ሰው ሃይማኖት ካለው ወደ እግዚአብሔር ከመጣ እግዚአብሔርን ብሎ በእግዚአብሔር በሚገኝበት እግዚአብሔር ሁሉም ቦታ ቢገኝም እግዚአብሔር ደግሞ በተለየ እንግዲህ ስግዱ ለእግዚአብሔር በአጸደ መቅደሱ ነውና ለእግዚአብሔር በመቅደሱ በቤቱ ስገዱ አመስግኑት ተብሎ ለእመለክበት ዘንድ እኔም ከናንተ ጋር በረድኤት እኖር ዘንድ መቅደስ ስሩልኝ ብሎ ያዘዘ እግዚአብሔር በሚገኝበት መላእክቱ ቅዱሳኑ ሁሉ በሚገኙበት ቦታ ከመጣን የምንመጣበት አንዱና ዋነኛው ጉዳይ ጸሎት ነው። ጸሎት ከእግዚአብሔር ጋር ከዚህ በፊት እንዳልነው ከእግዚአብሔር ጋር መነጋገር ነው።
ስለዚህ ሰው ከእግዚአብሔር ጋር ሲነጋገር ምን ማድረግ አለበት የሚሉትን መሰረታዊ ነጥቦች እየተመለከትን ነው። ባለፉት ጊዜያቶች ስለ ጸሎት ስናነሳ ጸሎት ምን ማለት ነው የሚለውን አይተናል። የጸሎት ኃይልን ተመልክተናል። እንግዲህ እየተመለከትን ያለነው ሶስተኛውን ጉዳይ ሲሆን ስንጸልይ ምን እናድርግ የሚለውን በጣም በሰፊው እየተመለከትን ነው። ከዚህ በፊት 3 ያህል መሰረታዊ ጉዳዮችን ተመልክተናል። አንደኛ ስንጸልይ በእምነት እንጸልይ የሚለውን አይተናል። ለዚህም ማስረጃ ሰው በእግዚአብሔር ፊት ሲጸልይ በእምነት መጸለይ መቻል አለበት። ይሄ ፍጹም መጽሐፍ ቅዱሳዊ ነው። ወደ እግዚአብሔር ከመጣን እግዚአብሔር ያረጋል፣ ያከናውንልናል፣ እግዚአብሔር የሚሳነው ነገር የለም ብለን አምነን መጸለይ መቻል አለብን። ይሄንን ቅዱስ ማርቆስ በምዕራፍ 11 ቁጥር 24 ላይ በጻፈው ወንጌሉ ላይ እንዲህ ይላል፣ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ ታገኙ ዘንድ እመኑ ይሆንላችኋል ይላል። ስለዚህ ሰው በእግዚአብሔር ፊት ቆሞ ሲጸልይ ይሆናል አይሆንም ሳይሆን በእግዚአብሔር ፊት ከቆምኩ እግዚአብሔር ሁሉን ነገር ምን ይልልኛል? ያከናውንልኛል፣ ያደርግልኛል ብሎ ማመን፣ ወደ እግዚአብሔር መጸለይ፣ በእምነት የመጸለይ ጉዳይ በመጀመሪያ ተመልክተናል። ሌላው በእምነት ከመጸለይ ቀጥሎ የተመለከትነው እንደ ፈቃድ ይሁን ብለን መለመንንም ተመልክተናል። እንግዲህ ጸሎት ሁልጊዜም ወደ እግዚአብሔር የምንለምነው ልመና ነውና እኛ የፈቀድነው፣ እኛ የለመንነው፣ እኛ ያሰብነው ሳይሆን እግዚአብሔር ያሰበው፣ እግዚአብሔር የፈቀደው ለእኛ የሚጠቅመንን ከእኛ በላይ እግዚአብሔር ስለሚያውቅ እንደ ፈቃድ ይሁን ብለን መለመን ያስፈልገናል። የእግዚአብሔር ፈቃድ ከእኛ ፈቃድ በጣም የተሻለ፣ ከኛ ከምንፈልገው በላይ እግዚአብሔር ለኛ የሚያስብልን የተሻለ ስለሆነ ምናልባትም እኛ እየለመንን ያለነው ልመና የሕይወታችንን አቅጣጫ በተለየ መንገድ የሚያስኬድ ወደ ኃጢአት፣ ወደ ሞት፣ ወደ ጉስቁልና የሚወስድ ሊሆን ይችላል። ስለዚህ ሁልጊዜ ስንለምን ልመናችን ምን እንዲሆን ነው? እንደ ፈቃድ ይሁንልን ብለን መለመን ይገባል። ይህንንም በቅዱስ ዮሐንስ በመጀመሪያ መልእክቱ በምዕራፍ 5 ቁጥር 14 ላይ እንዲህ ብለዋል፣ እንደ ፈቃድ ወይም እንደ ፈቃዱ አንዳች ብንለምን ይሰማናል። ስንጸልይ እንደኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብለን መጸለይ አለብን ብለዋል። ስለዚህ ሰው ሲጸልይ የማንን ፈቃድ ማስቀደም አለበት? የማንን ፈቃድ? የእግዚአብሔርን ፈቃድ ማስቀመጥ መቻል አለበት። ባለፈው ሳምንት ደግሞ ስለ ጸሎት ስንማር ስንጸልይ በደላችንን ይቅር በለን ህድግ ለናበሳነ ወጌጋየነ፣ ኃጢአታችንን በደላችንን ይቅር በለን ብለን መጸለይ አለብን። እዚህ ላይ አብሮ የሚነሳ እኛም የበደሉንን ይቅር እንደምንል ብለን ነው ምንጸልየው። እኛም የበደሉንን ይቅር እንደምንል አቤቱ ጌታ ሆይ ይቅር በለን ብለን መለመን መቻል አለብን። ምክንያቱም ሰው ኃጢአተኛ ነው፣ በደለኛ ነው። በጉዞዎች ውስጥ እግዚአብሔርን ማሳዘኑ አይቀርም። አልቦ ንጹሕ በቅድሜ ይላል መጽሐፍ። በእግዚአብሔር ፊት ንጹሕ የሆነ የለም ከእመቤታችን በስተቀር። ስለዚህ በኃጢአት መቆሸሻችን ስለማይቀር፣ መውደቃችን ስለማይቀር፣ በኃጢአት ውስጥ የምንጓዝ ሰዎች ስለሆንን ሁልጊዜ ስንጸልይ በደላችንን ይቅር በለን ብለን መለመን አለብን። ነገር ግን እግዚአብሔርን በደላችንን ይቅር በለን ብለን የምንለምን እኛ እግዚአብሔር ራሱ መድኃኒታችን ኢየሱስ ክርስቶስ እንዳስተማረን የበደሉንን ምን እንደምንል? ይቅር እንደምንል። ሰው ይቅር ካላለ ይቅር አይባልም። መጽሐፍ ነው ይህን የሚለው። እኛ በእግዚአብሔር ፊት ቆመን ጌታ ሆይ የሰራነውን ኃጢአት በደላችንን ይቅር በለን ብለን ከለመንን የመጀመሪያው መስፈርት እኛ የበደሉንን ምን ማለት አለብን? መቼም የበደልናቸውን አይደለም፣ ምን ያሉንን? የበደሉንን ይቅር ብለን በእግዚአብሔር ፊት መቆም መቻል አለብን። ስለዚህ ጸሎት ሪፖርት አይደለም፣ በእግዚአብሔር ፊት የሚቀርብ ሪፖርት አይደለም፣ ወይ በሆነ ኃላፊ ፊት የሚቀርብ ሪፖርት አይደለም። ልብና ኩላሊትን በሚመረምረው በእግዚአብሔር ፊት የሚቀርብ መስዋዕት ነው። መስዋዕት ደግሞ ንጹህ መሆን አለበት። የእግዚአብሔር ልጆች እንደምታውቁት በአቤልና በቃየል መካከል የነበረው ልዩነት ሁለቱም የአዳም ልጆች ናቸው።
ወደ እግዚአብሔር ቀርበው እግዚአብሔር ልመናቸውን እንዲቀበልና እንዳይቀበል ምክንያት የሆነው የመስዋዕታቸው ንጽህና ነው። አቤል እግዚአብሔር ንጽሐ ባህሪ ነው አለ። ንጹህ ነው እግዚአብሔር። ስለዚህ ወደ እግዚአብሔር የሚቀርብ ነገር ባህሪውን የሚገልጽ መሆን መቻል አለበት። ንጹህ መስዋዕት ለእግዚአብሔር ማቅረብ አለብኝ አለ። አያችሁ፣ ለእግዚአብሔር የሚቀርብ ነገር ንጹህ መሆን አለበት። ጸሎት ንጹህ መሆን አለበት ማለት ነው። ጸሎት መስዋዕት ነው፣ በእግዚአብሔር ፊት የሚቀርብ መስዋዕት። አቤቱ ጌታ ሆይ ማረኝ ልንል ነው። የኛ መስዋዕት የአቤል መስዋዕት እንዲሆን እግዚአብሔር በብሩህ ገጹ እንዲቀበለው ከፈለግን መስዋዕታችን ንጹህ መሆን አለበት። ቃየልን ግን ተመልከቱ። ቃየል ምንድን ነው ያለው? እግዚአብሔር አይበላም አይጠጣም፣ ስለዚህ የማቀርበው መስዋዕት ካለው ነው አለ። አቤል እረኛ ነው፣ ለእግዚአብሔር ያማረውን ነገር ይዞ መጣ። ያማረውን ነገር። ቃየል ደግሞ ምን ያለው? እንደ አሰሱን ገሰሱን ይዞ ወደ እግዚአብሔር መጣ። እግዚአብሔር ንጽሐ ባህሪ ስለሆነ የተመቸውን ከልብ የሚመነጨው ንጹህን መስዋዕት እግዚአብሔር ከአቤል ምን አረገ? በብሩህ ገጽ ተቀበለ። የቃየል ቅናት የሚነሳው እግዚአብሔር የአቤልን መስዋዕት ስለተቀበለ ነው። የእግዚአብሔር ልጆች ዛሬ ወደ እግዚአብሔር ቤት ከመጣን በእግዚአብሔር ፊት ከቆምን ለእግዚአብሔር ልመናን የምናቀርብ ከሆነ ከእግዚአብሔር ጋር ልንነጋገር ከፈለግን ጸሎት ብሂል ተናግሮ ምስለ እግዚአብሔር ስለሆነ ሰው ከእግዚአብሔር ጋር የሚነጋገርበት መሳሪያ፣ ሰው ወደ እግዚአብሔር የሚቀርብበት መንገድ ስለሆነ ጸሎት ሰው ወደ እግዚአብሔር ሲቀርብ ምን ማድረግ አለበት? ንጹህ መስዋዕት እንደ አቤል ይዞ መቅረብ አለበት። ምን ማለት ነው? ህድግ ለነ አበሳነ ወጌጋየነ፣ ኃጢአታችንን በደላችንን ይቅር በለን ማለት ያስፈልጋል። ግን ስንል እግዚአብሔር ደግሞ ይቅር እንዲለን ምን ማድረግ አለብን አለን? የበደሉንንም ምን እንላለን? እኛ ይቅር እንዳለን። እግዚአብሔር የሚዘበትበት አምላክ አይደለም ይላል መጽሐፍ። ምክንያቱስ እግዚአብሔር ልብን ኩላሊትን ይፈትናል። ይፈትን እግዚአብሔር ልበ ወኩልያተ ይላል ዳዊት። እግዚአብሔር ልብና ኩላሊትን ፈትኖ ልባችን የተመላለሰበትን ነገር አይቶ የሚፈርድ ጌታ ነው። ስለዚህ ቆመን እግዚአብሔር ፊት የበደሉንን ይቅር እንደምንል ካላልን ሳንል መተን ከሆነ እግዚአብሔር ላይ ምን እያደረግን ነው? እየዘበትን ነው። እግዚአብሔር ደግሞ የሚዘበትበት አምላክ አይደለም። ስለዚህ በደላችንን ይቅር በለን ብለን መለመን ይገባል። ይቅር በለን እኛም የበደሉን ይቅር እንደምንል ነው። የዛሬው ትምህርታችን ሁልጊዜም በጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ለሐዋርያቱ ስለ ጸሎት ሲነግራቸው የነገረውን ኃይለ ቃል መሰረት አድርገን ነው። ምንድን ነው የሚለው? ተግታችሁ ጸልዩ። ዛሬ ከጸሎት ውስጥ አንዱ ሳናቋርጥ ስለምናደርገው ጸሎት ነው። በእምነት እንጸልያለን፣ እግዚአብሔር ይሰማናል ብለን አስበን እንደ ፈቃድ ይሁን ብለን እግዚአብሔርን እንለምናለን። በደላችንን ይቅር በለን ብለን በእግዚአብሔር ፊት ጸሎት እናቀርባለን። ሌላውና መሰረታዊ ጉዳይ ግን ምንድን ነው? ትጉ ወጸልዩ ነው። ተግታችሁ ጸልዩ ነው። ተግቶ መጸለይ የጸሎት አንዱና መሰረታዊ ማንኛውም ክርስቲያን ሊያደርገው የሚገባ የዘወትር ተግባሩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው መጨረሻ ላይ ዕለተ ሐሙስ ምሽት ላይ በአትክልቱ ቦታ በጌቴ ሴማኒ ሆኖ ሦስቱን የምስጢር ሐዋርያት ይዞ ራሱ እየጸለየ ከግንባሩ ወዝ ይወጣ ነበር ይላል። አብዝቶ በተሰበረ ልብ ይጸልይ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ። የመጨረሻው የመከራ ሰዓት ላይ ሆኖ ለሐዋርያት ምን አለ? ጸልዩ አላቸው። አተኙ አላቸው። ትጉና ጸልዩ አላቸው። በተለይ የመጨረሻውን ሰዓት ላይ ምን አለ? ወደ ፈተና እንዳትገቡ ምን አድርጉ አላቸው? ተግታችሁ ጸልዩ አላቸው። ሐዋርያት ጉዟቸው የፈተና ስለሆነ የመከራ ስለሆነ ክርስትና ጉዞው የመስቀል ነው። የተመቸው ጌታ ወደ ምድር መጥቶ አልተመቸውም። ከጌታ የሚበልጥ ባሪያ የለም ይላል መጽሐፍ።
ለክርስቶስ የተመቸች ዓለም አይደለችም። ስለዚህ ለክርስቲያኖች የምትመች ዓለም ልትሆን አትችልም። የክርስቲያኖች ጉዞ የመስቀል ጉዞ ነው፣ የመከራ ጉዞ ነው። በዚህ የመከራ ጉዞ ውስጥ መከራውን ማለፊያውን መንገድ ጌታ ሲነግረን ምን አለ? ተግታችሁ ምን አድርጉ? ጸልዩ። ክርስቲያን ፈተና ለምን ገጠመኝ አይልም። እግዚአብሔርን ያመነ ሰው ፈተና ለምን ገጠመኝ አይልም። ፈተናውን ማከሚያ፣ ከእግዚአብሔር ጋር መገናኛ፣ ፈተናውን ማለፊያ መሰረታዊው የቁልፉ ጸሎት ብቻ። ጌታ ለሐዋርያት ተግታችሁ ጸልዩ፣ ከዛ ምን አላቸው? ወደ ፈተና እንዳትገቡ አላቸው። ጌታ ለደቀ መዛሙርቱ የነገራቸው ነው። የኢትዮጵያ ሊቃውንት ይሄንን ሲተረጉሙ ትጉ ወጸልዩ የሚለውን ተግታችሁ ጸልዩ ወደ ፈተና እንዳትገቡ የሚለውን ጌታ ስለ 4 ነገር ነገራቸው ይላል። ለሐዋርያት 4 ነገር እንደሚያጋጥማቸው አውቆ ነገራቸው። ይሄንን 4 ነገር የምታልፉት በጸሎት ነው አላቸው። የእግዚአብሔር ልጆች፣ ሰይጣን ሰው ጾም ሲበላ ከጾም ሲወጣ የሆነ ሌላ ነገር ሲያደርግ ወይም በኃጢአቱ ሲያገኘው አይደለም አሉ ሊቃውንት አባቶች ሲናገሩ። በጣም ደስታ የሚያደርገው ሰው ሰይጣን እጅግ የሚደሰተው ሰውን ጸሎት ካቋረጠ ነው ይላሉ። ጸሎት ካቋረጠ የነገሮቹን ሁሉ ቁልፍ ዘጋ ማለት ነው። የሚጸልይ ሰው በተደጋጋሚ ከማጋ ይገናኛል? ከእግዚአብሔር ጋር ይገናኛል። ቢወድቅም ምን ይሆናል? ይነሳል። ቢያጠፋም ይክሳል። እግዚአብሔርን ደጋግሞ ይቅር በለኝ ይላል። ጸሎት ካቋረጠ ግን፣ ከጸሎት ከወጣ ግን ይሄ የሰይጣን ትልቁ ስኬቱ ነው። ምክንያቱም ወደማይመለስበት መንገድ እያስወጣው። በኃጢአት ውስጥም ብንሆን ወንጀል ቢኖርብንም ተደጋግመን ኃጢአት ውስጥ ብንገባም ብንወድቅም ደጋግመን ግን በእግዚአብሔር ፊት ምን ማድረግ አለብን? መጸለይ መቻል አለብን። ማንኳኳት መቻል አለብን። እግዚአብሔር የምንሻውን ነገር ሊሰጠን የታመነ አምላክ ነው። እግዚአብሔር ሲሰጥ አይበደርም። ሁሉን ነገር በእጁ ያለ ባለጸጋ ነው። በቃሉ ይሁን ይላል፣ ይሆናል። ይከናወን ይላል፣ ይከናወናል። የእግዚአብሔር ልጆች፣ ስለዚህ እግዚአብሔር ይሁን ያለው ይሆንለታል። ይሁን ያለው የሚሆንለት አምላክ ፊት ቆሞ ሰው መጸለይ ካቋረጠ ከእግዚአብሔር መንገድ ወጣ ማለት ነው። ከዛ በኋላ ሌሎቹ ሁለተኛ ናቸው። ጸሎትን እንደማቋረጥ ሰይጣን የሚደሰትበት ነገር የለም። ለክርስቲያኖች ደግሞ ትልቁ ፈተና ጸሎትን ሳያቋርጡ ምን ማለት ነው? መጸለይ ነው። በትጋት እንደው ራሳችሁን ውሰዱ። ጸሎት ላይ እንዴት ናችሁ? ትጓን ናችሁ? እንደተባለው ትጉ ወጸልዩ ነው ምን ታረቁት? ተክተን ነው ምን ጸልየው? ወይስ ለጸሎት ተደጋጋሚ ፈተና ይገጥመናል? እንቅልፍ የሚመጣበት አለ፣ የሚደክመው አለ። በአንድ ልቦና ተሰብስቦ ልቦናው ለእግዚአብሔር ሰጥቶ መጸለይ የሚፈተን ሰው አለ። ገና መጽሐፉን ስንገልጥ ያቆምነው ስራ ሁሉ ተሰብስቦ የሚመጣ በቃላችን የምናነበድነው ከእግዚአብሔር ጋር የማያገናኝ ጸሎታችንን ዝም ብለን እንደ ንባብ የምንደግም፣ በዚህ መንገድ ፈተና ይመጣብናል። አንዳንዴም ጸሎት የማናደርግበትን አስቸኳይ ነገሮች እንዲያጋጥሙን ያደርጋል። ከጸሎት የምንወጣበትን ነገር ያደርጋል። ጌታ ግን ለሐዋርያት ምን አላቸው? ወደ ፈተና እንዳትገቡ። ሰው ወደ ፈተና እንዳይገባ ከፈለገ መጸለይ ያለበት። ሐዋርያትን የኢትዮጵያ ሊቃውንት ጌታችን ስለ 4 ነገር አላቸዋል። ስለምን ከተባለ አንደኛ ወደ ኃጢአት እንዳትገቡ ተግታችሁ ጸልዩ። ሰው ካልጸለየ በኃጢአት መውደቁ አይቀርም። ከጸለየስ ከኃጢአት ይወገዳል? ሊወድቅ ይችላል። ግን ምን ይሆናል? ይነሳል። በእግዚአብሔር ፊት ደጋግሞ ያንኳኳል፣ ይመለሳል። ስለዚህ ወደ ኃጢአት እንዳትገቡ ተግታችሁ ጸልዩ። አንድም ወደ ክህደት እንዳትገቡ፣ ሀልወተ እግዚአብሔርን እንዳትክዱ፣ የእግዚአብሔርን መኖር እንዳትክዱ፣ ክህደት ውስጥ እንዳትገቡ ተግታችሁ ጸልዩ። ሰው አውቆ ሊክድ ይችላል፣ አንዳንዴ ባለማወቅም ሊክድ ይችላል። በኋላ እናነሳለን። ለምሳሌ አንደኛውና መሰረታዊው ትምህርት ሰው ከእግዚአብሔር በቀር ሌላ አምላክ እንዳያመልክ እግዚአብሔር አዟል አይደል? አዟል አዘዘም?
አዟል። ሰው ከእግዚአብሔር ውጭ ማምለክ የለበትም። ግን እኛ ስንት ነገር እናመልካለን። የእግዚአብሔር ልጆች ስንት ነገር እናመልካለን በእግዚአብሔር ላይ። አሁን ብዙዎቻችን የምናስበው ጠንቋይ ቤት መሄድ፣ የሆነ ጣዖት ማምለክ ምናምን ነው። ከዛ ውጭ የሆኑ አማልክት አሉ፣ በርካታ አማልክት። ሰው በዘመዱ በባለስልጣን ትልቅ ቦታ ላይ በተቀመጠ ሰው ከተመካ ከእግዚአብሔር ይልቅ በማ ተመክቷል? በሰው። ያ ሰው ለዛ ሰው ጣዖቱ ነው። በሰው የሚመካ እርጉም ነው ይላል መጽሐፍ። ስለዚህ ጣዖት ይሆንበታል። በገንዘቡ የሚመካ፣ በእውቀቱ የሚመካ፣ በውበቱ የሚመካ፣ በኔትወርኩ የሚመካ፣ በተለያየ መንገድ ከእግዚአብሔር ውጪ የሚመካ ሰው ካለ እሱ ጣዖት እያመለከ ነው። የሚመካ በማን ይመካ? በእግዚአብሔር ይመካ ነው የሚለው። መመኪያ ማን ብቻ ነው መሆን ያለበት? እግዚአብሔር ብቻ ነው። በሆነ ነገር ከተመካን ያኔ አምልኮታችን ምን ሆኗል ማለት ነው? የጣዖት አምልኮ ሆኗል ማለት ነው። አያችሁ፣ ክህደት ውስጥ እንዳትገቡ ተግታችሁ ጸልዩ። ሰው ከጸለየ የሚመካበትን ይመርጣል። እግዚአብሔር ብቻ መመኪያው እንደሆነ ያውቃል። ስለዚህ ወደ ክህደት አይሄድም ማለት ነው። ወደ ክህደት አይሄድም። ጌታ ራሱ ሲያስተምር ምን አለ? ለሁለት አማልክት ምን አትበሉ፣ አትገዙ አለ። ማንና ማን? ለእግዚአብሔርና ለማን? ለገንዘብ። ገንዘብ በመጽሐፍ ቅዱስ አምላክ ተብሏል። ሰውን ከሰው የሚያጣላ፣ ወንድምን ከወንድም የሚለይ፣ በኃጢአት ውስጥ የሚያኖር፣ ሰዎችን በፍቅር እንዳይኖሩ የሚያደርግ ገንዘብ ነው። ገንዘብ አምላክ ተብሏል። ስለ ገንዘብ የምንሰራው ነገር፣ የምንሰጠው ትኩረት ምን ይሆናል? አምልኮ ይሆንብናል። ስለዚህ ምን አለ? ወደ ክህደት እንዳትገቡ አለ። አንድም ወደ መከራ እንዳትገቡ። ወደ መከራ እንኳን ብትገቡ ማምለጫው ጸሎት ነው። ወደ ክህደት እንዳትገቡ ጸሎት ይጠብቃችኋል። ወደ ኃጢአት እንዳትገቡ ይጠብቃችኋል። መጨረሻ ላይ ወደ ገሃነም እንዳትገቡ ተግታችሁ ጸልዩ አላቸው ይላሉ ቅዱስ ዮሐንስ አፈወርቅ ታላቁ የቤተ ክርስቲያን ሊቅ ቅዱስ። ይሄንን የማቴዎስ ወንጌል ምዕራፍ 26ን ሲተረጉም ኮሜንተሪ አለ። የማቴዎስ ወንጌልን ራሱ ቅዱስ ዮሐንስ ኮሜንተሪ ሰርቶታል። ወይም በእኛ ቤተ ክርስቲያን ይትባሃል አንድምታ ማለት ነው። አንድም እያለ ያስቀመጠዋል። የቅዱስ ዮሐንስ ትርጓሜ ላይ ምን ይላል መሰላችሁ? ይህን ጌታ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ስለምን አላቸው ቢሉ አለ ሐዋርያት በራሳቸው እንዳይመኩ። ሐዋርያት ምን እንዳይሉ? በራሳቸው እንዳይመኩ። ምክንያቱም ሐዋርያት በኋላ ዘመን ጥላቸው የሚያድን ቃላቸው የሚሰራ ኃይል ያላቸው ይሆናሉ። ይሄ ሁሉ ኃይል የእግዚአብሔር መሆኑን እንዲያምኑ ከዚህ አንዳች ነገር እንዳይወጡ ሲል ምን አላቸው አለ? ተግታችሁ ጸልዩ። ከዛስ ወደ አእምሯችሁ ተመልሱ። ሁሉን ነገር የሚደረገው በእግዚአብሔር ነው። ትሑታን ሁኑ። ምንም ብታረጉ፣ ሰይጣን ብታስወጡ፣ ድውያንን ብትፈውሱ፣ ሙታንን ብታስነሱ፣ ይሄ ሁሉ የሆነው በማን ነው? በእግዚአብሔር ነው። ስለዚህ ይህ እንዳይጠልፋችሁ ሰዎች ስለ እናንተ ሲደነቁ ሲገረሙ ይሄን ነገር እንዴት አደረጉት? ከኛ መካከል የነበሩ አልነበሩም እንዴ? እግዚአብሔር ይሄን ነገር እንዴት ሰጣቸው ብለው ሲደነቁባችሁ በራሳችሁ ያደረጋችሁ መስሏችሁ እንዳትመኩ፣ ከመስመር እንዳትወጡ ሀምብል ትሁት ሁኑ ሲል ተግታችሁ ጸልዩ አላቸው። እንደውም አለ ቅዱስ ዮሐንስ በዚህ በሉቃስ ወንጌል በምዕራፍ 22 ከቁጥር 31 እስከ 34 ያለውን ጌታ ለቅዱስ ጴጥሮስ ያስተማረውን ትምህርት ያነሳል። ቅዱስ ጴጥሮስ ጌታ ምን አለው አለ? ስምዖን እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ተመልከቱ፣ ሐዋርያትን እኮ ነው ጌታ ለጴጥሮስ ነው የሚነግረው። ስምዖን አለው ሰይጣን እናንተን ሐዋርያቱን ለጴጥሮስ እየነገረው ለሁሉም እያስረዳቸው ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ ሊፈትናችሁ፣ ሊያስክዳችሁ፣ ከሃይማኖት ሊያወጣችሁ፣
ከመስመር ሊያወጣችሁ ለመነ አለ ሰይጣን። ከዛ ምን አለ? እኔ ግን አለው ጌታ እምነትህ እንዳይጠፋ። ምንህ እንዳይጠፋ? እምነትህ እንዳይጠፋ፣ በእግዚአብሔር ማመን እንዳይጠፋ፣ በክርስቶስ መተማመን እንዳይጠፋ፣ ቅድስት ቤተ ክርስቲያን መሰረቷ ስለምትሆን እምነትህ እንዳይጠፋ ስለ አንተ ጸለይኩ አለው። አያችሁ፣ ጌታ ነው እንግዲህ ለጴጥሮስ የሚለው። ሰይጣን ሊያበጥራችሁ፣ ሊያስታችሁ፣ ሊያስክዳችሁ፣ ከመስመር ሊያወጣችሁ ለመነ። እኔ ግን ስለ እናንተ ከእምነት እንዳትወጣ እንዳትክድ እኔ ስለ አንተ ጸለይኳል። የእግዚአብሔር ልጆች፣ ሰይጣን እንደ አንበሳ፣ እንደ ተራበ አንበሳ በዙሪያችን አለ። መጽሐፍ እንደሚነግረን የተራበ አንበሳ ነው። ዘመኑ አጭር እንደሆነ ሰይጣን ያውቃል። የጌታ መምጫ፣ የዓለም መጠቅለያ አጭር ዘመን እንደቀረው ሰይጣን ያውቃል። ዘመኑ በቀረበ ልክ እሱም በኃይል፣ በጉልበት፣ በጥበብ ሰውን ለማሳት ይሰራል። አሁን የኛ ፈተና ውጊያችን ከስጋና ከደም አይደለም። እንደምታውቁት በሰማይ ካሉ መናፍስት ጋር ነው፣ ከአጋንንት ጋር ነው ውጊያችን። በሰዎች አድሮ ጸሎት እንዳንጸልይ፣ በሰዎች አድሮ ከመስመር እንድንወጣ ሊያደርገን ይችላል። ነገር ግን ውጊያው ከሰው አይደለም፣ በሰማይ ካሉ በአየር ካሉ አጋንንት ጋር። በዙሪያችን ያለው ሰይጣን እንደ አንበሳ እያገሳ ሊሰብረን ይፈልጋል። ሊያበጥራችሁ ፈለገ። እኔ ግን ስለ አንተ ጸለይኩ እምነትህ እንዳይጠፋ አለው። ስለዚህ ጸሎት መትጋት፣ በጸሎት ማለፍ የእግዚአብሔር ልጆች ግዴታችን ነው ለክርስቲያኖች። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም በዚህ መንገድ ያስቀምጣል። ሐዋርያው ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ላይ እንዲህ ይላል፣ ሳታቋርጡ ጸልዩ፣ ስለ ሁሉም ነገር እግዚአብሔርንም አመስግኑ ይላል። አያችሁ፣ ምን ሳትሉ? ሳታቋርጡ። ጸሎት በትጋት ሳይቋረጥ የሚደረግ ነው። ሲመች የሚደረግ አለ። እግዚአብሔር ቢረዳን በሚቀጥለው ሳምንት በቀን አንድ ሰው ስንት ጊዜ መጸለይ ያለበት፣ ለምን መጸለይ ያለበት የሚለውን እናያለን። አሁን ግን ይኸውላችሁ ተግቶ ስለ መጸለይ ነው የምንነጋገረው። ስለዚህ ሳታቋርጡ ነው የሚለው ሐዋርያው ቅዱስ ጳውሎስ። ሳታቋርጡ ጸልዩ። ሰው ከእግዚአብሔር ጋር ተጣብቆ መጸለይ መቻል አለበት። አለበለዛ ከእግዚአብሔር ተጣብቆ መጸለይ ካልቻለ ሰይጣን የመጀመሪያውን ድሉን ይቀናጃል፣ ድል ያገኛል፣ ከመስመር ያወጣል። በመጻሕፍት ላይ እንደምናውቀው ከእግዚአብሔር መስመር የወጡ ከጸሎት ውጭ የነበሩ ናቸው። ድል ያደረጉ፣ በእግዚአብሔር መንገድ የሄዱ፣ እግዚአብሔርን የመሰሉ ደግሞ ጸሎት ያደረጉ ናቸው። ምሳሌ እናምጣ። እንዴት ጸሎት ከመከራ፣ ከፈተና፣ ከሞት እንዳዳነ በመጽሐፍ ቅዱስ እንመልከት። ለዚህ እንደው አንድ ምሳሌ እናንሳ። ነቢዩ ዳንኤልን እናንሳ። ዳንኤል እንደምታውቁት ከዕብራውያን መካከል አንዱ የሆነ ግን በስደት የወረደ በስደት ይኖር የነበረ ሰው ነው። በ3 ነገስታት ዘመንም ነበረ በስደት ውስጥ ሆኖ። በናቡከደነጾር ዘመን ነበረ፣ ታውቃላችሁ ታሪኩን። በብልጣሶር ዘመን ነበረ፣ በዳሪዮስ ዘመንም ነበረ። ዳንኤል በነዛ ዘመናት ውስጥ ሲኖር እግዚአብሔር የተለያየ ታላላቅ ተአምራትን አድርጎለታል። በተለይ ለዳንኤል የተሰጠው ትልቁ ጸጋ ባለ ራእይ ነበረ። ራእይ የሚያይ ነው፣ ህልም የሚፈታ ነው። የተደበቀውን ምስጢር እግዚአብሔር ለዳንኤል ይገልጥለት ነበር። ዳንኤል ከ3 ወጣቶች ጋር 4ተኛ ሆኖ እግዚአብሔርን በጸሎት የሚጠይቅ፣ እግዚአብሔርን በጸሎት የሚያገለግል ሰው ነበረ። በተለይ በዳሪዮስ ዘመን ብልጣሶር ከሞተ በኋላ በዳሪዮስ ዘመን ዳንኤል በተለይ ለብልጣሶር የፈታውን ህልም ማኔ ቴቄል ፋሬስ፣ ህልም ሳይሆን ጣት ወጥታ በግርግዳው ላይ የጻፈችው ቃል ነው። ማኔ ቴቄል ፋሬስ የሚል ይህንን ቃል በሰው ጣት ወጥቶ
በግርግዳ ላይ በቤተ መንግስቱ ግርግዳ ላይ ሲጻፍ ያየው ንጉስ ብልጣሶር የሚፈታለት አጣ። በሱ አካባቢ የነበሩ በባቢሎን የነበሩትን አስማተኞች፣ ጠንቋዮች፣ ጥበበኞች የሚላቸውን ሁሉ አምጥቶ ይህን ቃል ፍቱልኝ አላቸው። ሊፈቱለት አልቻሉ። በጣም ተደነቀ፣ በጣም ተጨነቀ። የወገቡ ጅማት ተፈታ ነው የሚለው። ምክንያቱም ብልጣሶር አባቱ ናቡከደነጾር ከእስራኤል ቤተ መቅደሶች ዘርፎ ማርኮ ያመጣው የእግዚአብሔር ንዋየ ቅድሳት ነበሩ። የእግዚአብሔር ንዋየ ቅድሳት በዚህ በሥርዓተ ቤተ ክርስቲያን እግዚአብሔር ቢረዳን የምናያቸው ከበሮን እዚህ አምጥተን ከበሮ ምን ማለት ነው? መቋሚያን አምጥተን መቋሚያ ምን ማለት ነው? እርፈ መስቀል አምጥተን እርፈ መስቀሉ ምንድን ነው? ጸናጽል አምጥተን ምንድን ነው የሚለውን እናያለን ወደፊት። የእግዚአብሔር ንዋያት አሉ፣ እግዚአብሔር የሚከብርባቸው። ናቡከደነጾር አምጥቶ የት አስቀምጧቸው ነበረ? በግምጃ ቤት አስቀምጧቸው ነበረ። ልጁ በኋላ የመጣው ብልጣሶር ወይን አድርጎ የወይን ጠጅ አድርጎ ትልቅ ድግስ አድርጎ እየተዝናና በነበረበት ጊዜ ሙቀት ተሰማው። ሚስቶቹና ቁባቶቹ ነበሩ። እነሱና ሌሎች መኳንንት መሳፍንቶችም ነበሩ። ለሚታዘዙት ሰዎች ምን አላቸው? አባቴ ናቡከደነጾር ከይሁዳ ከእስራኤል የማረከውን ያንን የወርቅ መገልገያ አምጡልኛል። አመጣና ለቁባቶቹ ለሚስቶቹ በዛ ለነበሩት ሰዎች የወይን ጠጅ እንዲቀዳበት አደረገ። እግዚአብሔር የሚገለገልበትን ዕቃ፣ እግዚአብሔር የሚከብርበትን ዕቃ አያችሁ። አንዳንዴ እግዚአብሔር የሚከብርበት ዕቃ የተለየ ነው። እዚህ ማንቆርቆሪያ ከውጭ ገዝታችሁ ካመጣችሁ እዚህ ከተባረከ በኋላ ኩስኩስት ነው የሚባለው፣ ጸበል ይሰጥበታል፣ ቅዱስ ነው። እናንተ ስትገዙት ቀላል ነገር ሊሆን ይችላል። እዚህ ከመጣ በኋላ ግን ጸሎት ከተደረገበት በኋላ ግን የተቀደሰ ነው። የእግዚአብሔር መገልገያ መሳሪያ ነው። ንዋየ ቅድሳት ውስጥ ነው የሚገባው። ስለዚህ ያንን አምጥቶ ሲጠጣበት አየ። ከዛ ይሄንን ሲያደርግ የእግዚአብሔር ጣት በግርግዳው ላይ ሰንጥቃ ወጣችና ጻፈች። ያ የጻፈችውን ነገር ማንም ሊፈታው አልቻለም። በኋላ ዳንኤል ሚስቱ የንጉሱ የብልጣሶር ሚስት ምን አለች? አባታ ናቡከደነጾር በቸገረው ጊዜ ህልም ባየ ጊዜ የፈታለት ዳንኤል የተባለ ሰው እዚህ በቤተ መንግስት በዙሪያው እኮ አለ፣ ይምጣና ይፍታ አለው። ዳንኤል ተጠራ። ዳንኤል መጣ። ንጉሶ 1000 ዓመት ንገስ፣ ምን ፈልገህ ነው አለው። በዙሪያ ያሉት ሊፈቱልኝ አልቻሉ። ይሄንን የፈታ የወይን ጠጅ በፊቴ የሚጠጣ ልብስ የወርቅ ልብስ የሚለብስ ከመንግስቴ ሲሶ የሚሰጠው ነው የሚሆነው። ሐምራዊ ግምጃ የሚለብስ ነው የሚሆነው። ይሄንን ፍታልኝ አለው። ንጉሥ ሆይ ስጦታ ለአንተ ይሁን አለው። የአንድ ሶስተኛ መንግስትም ለአንተው ይቀር፣ ለምትወደው ሰው ስጥ አለው። እኔ ግን ይሄን እፈታልሃለሁ አለው። ማኔ ቴቄል ፋሬስ ይላል ቃሉ አለው። ማኔ ቴቄል ፋሬስ ማለት አለው ማኔ ማለት እግዚአብሔር መንግስትህን ምን አረገብህ? ፈጸማት ማለት ነው አለው። ቴቄል ማለት በሚዛን ተመዘንክ አንሰህ ተገኘ ማለት ነው አለው። ፋሬስ ማለት መንግስት ተወሰደች ለሜዶንና ለፋርስ ተሰጠች ማለት ነው አለው። በዛ ሌሊት ንጉሱ ተገሎ አደረ ይላል። ከሱ በኋላ የነገሰው ማን ነው? ዳሪዮስ ነው። ዳሪዮስ በጣም ብዙ ሀገራትን ይገዛ ስለነበረ 120 ሰዎችን ሾመ። 120 ሰዎችን ሾመና ለ120 ሰዎች ደግሞ ተጠሪ የሆኑ ዘንድ 3 ሰዎች ሾመ። ከ3ቱ ሰዎች ውስጥ ዳንኤልን አንዱ አደረገው። እነዛ የተሾሙት በሙሉ የባቢሎን ሰዎች ናቸው። ባዕድ የሆነው ማን ነው? ዳንኤል ብቻ ነው። ዳንኤልን አልወደዱትም፣ ሰዎቹ አልወደዱትም። እና ምን አደረጉ? ይሄንን ነገር ሰርተን ዳንኤልን ከዚህ መንግስት ማውጣት አለብን አሉ። ዳንኤል ከዚህ መንግስት ጋር ከኛ ጋር መኖር የለበትም አሉ። ስለዚህ ነገር ሰሩ። የእግዚአብሔር ልጆች አንዳንዴ
ይውላችሁ እናንተ በሰራችሁት በተመረጣችሁት ከፍ ባላችሁበት ሰዎች ታመው ሊያድሩ ይችላሉ፣ ሊታመሙ ይችላሉ። የሰዎች ማደግ የሚረብሸው ሰው አለ። ይሄ መንፈስ ፍጹም የሰይጣን መንፈስ ነው። ልክ ዳንኤል ላይ እነዛ ሰዎች የተነሱበት መንፈስ ነው። ከዛ ምን አሉ? ዳንኤልን እንዴት እንጥለፈው አሉ። በጣም የሚገርም ቃል አለ። ይውላችሁ እዚህ ትንቢተ ዳንኤል ላይ በምዕራፍ 6 ቁጥር 5 ላይ በጣም ይገርመኛል። እንደው መታደልም ነው። አንዳንዴ ዳንኤልን በምን እናገኘዋለን አሉ። አሁን ሰዎች እኛን ቢፈልጉን በምን ያገኙናል? በምንድን ነው የሚያገኙን? በሌብነት ያገኙን ይሆን? በሐሜት፣ በዝሙት፣ በቁማር፣ በክህደት በምን ያገኙን ይሆናል? እከሌን በዚህ ፈልጌ አገኘዋለሁ ብንባል በምንድን ነው የምንገኘው? ወይስ በሁሉም ኃጢአቶች እንገኛለን? ዳንኤልን ግን እነዛ ሰዎች ምን አሉ መሰላችሁ? ዳንኤልን አሉ በምዕራፍ 6 ቁጥር 5 ላይ ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ምክንያት አናገኝበትም። ደስ አይልም? ከአምላኩ ከእግዚአብሔር ሕግ በስተቀር ዳንኤልን በምንም አናገኘውም አሉ። እግዚአብሔርን በማምለኩ ብቻ ነው ልናገኘው የምንችለው። ስለዚህ ምን እንስራ አሉ? ወደ ንጉሱ ሄዱ፣ ወደ ዳርዮስ። ንጉሥ ሆይ 1000 ዓመት ንገስ፣ በዚህ 1 ወር ውስጥ አሉት ማንም ሰው ወደ የትኛውም አማልክት እንዳይጸልይ እናድርግ። ማንም ሰው የሚፈልገውን ነገር ቢለምን ወደ ንጉሥ ይጸልይ፣ ወደ ንጉሥ ይለምን አሉት። ንጉሡ ያው በከንቱ ውዳሴ ይሁን አለ። ይሄ ሕግ አሉት በፋርስ በሜዶን እነዚህ ባሉት የጸና ሕግ እንዲሆን ይሁን፣ ይህንን አትምልን አሉት። አተመ። እነሱ የሚፈልጉት ዳንኤል ከእግዚአብሔር ጋር እንደሚገናኝ ወደ እግዚአብሔር እንደሚጸልይ ስለሚያውቁ ነው። አስቀድመው ምንድን ነው ያሉት? ከአምላኩ ሕግ በቀር ይህን ዳንኤልን በምንም አናገኘውም አሉ። ይሄ እንዴት መታደል ነው! እግዚአብሔር ልጆች በጣም መታደል እኮ ነው። እከሌን ከቤተ ክርስቲያን ውጪ የትም አናገኘውም። ሲያስቀድስ ነው የምናገኘው፣ ስታስቀድስ ነው የምናገኘው፣ ሲቆርብ ነው የምናገኘው፣ ሲዘምር ነው የምናገኘው መባል መታደል እኮ ነው። እነዚህ ሰዎች ከአምላኩ ከእግዚአብሔር ስርዓት በቀር ዳንኤልን በምንም አናገኘውም አሉ። በምንም ነው ማናገኘው አሉ። ስለዚህ ወደ ንጉሱ ሄዱና ይሄ በ1 ወር የጸና ሕግ ይሁን አሉት። ንጉሱ ይሻላቸው ይሁን አሉ። ወዲያው ምን ይላል መሰላችሁ? በዚህ በምዕራፍ 6 ቁጥር 20 ላይ የሕያው አምላክ ባሪያ ዳንኤል ሆይ፣ በልክ ዳንኤል ወደ ሁልጊዜ እንደሚያደርገው ይላል መጽሐፍ። ይቅርታ አድርጉልኝና በምዕራፍ 6 ቁጥር 16 ላይ ሁልጊዜ እንደሚያደርገው ዳንኤል በመስኮቱን ወደ ኢየሩሳሌም ከፍቶ ለእግዚአብሔር በ3 ሰዓት ላይ ጸሎት ያደርግ ነበር። እናም ተንበረከከ ይላሉ። ተንበርክኮ መጸለይ ጀመረ። እንዳሉት በዛ ምድር ላይ ወደ ንጉሱ እንጂ ወደ ማንኛውም አማልክት ጸሎት ማድረግ ስለማይቻል ዳንኤል ጸሎት ሲያደርግ ያዙት። መጀመሪያም የሰሩት ወጥመድ ስለነበረ ከዚያ ለንጉሱ መጡ። ንጉሥ ሆይ እንዲህ ብለሃል ነበር? አዎ። እሱ ደግሞ ዳንኤልን ይወደዋል። ይኸው የምትወደው ከሁላችን በላይ ከፍ አድርገህ በ120 ሰዎች በ120 መሳፍንት ላይ የሾምከው ይሄ ዕብራዊው ዳንኤል ወደ ኢየሩሳሌም መስኮቱን ከፍቶ 3 ሰዓት ላይ ተንበርክኮ ለአምላኩ ለእግዚአብሔር ሲጸልይ አገኘ ነው አሉት። መጽሐፉ ምን ይላል መሰላችሁ? ትንቢተ ዳንኤል ንጉሱ ቀኑን ሙሉ ሊያድነው ሞከረ። ውሳኔያቸው ደግሞ ምን ነበረ? ንጉሥ ሆይ ይሄን ሲያደርግ የተገኘ ሰው ምን ይደረግ? ወደ ተራቡ አንበሶች ጉድጓድ ይጣል ነበር ውሳኔው። ስለዚህ ንጉሱ ዳንኤል ወደ ተራቡ አንበሶች ጉድጓድ ሊጣል ነው። ጨነቀው። ቀኑን ሙሉ ሞከረ ይላል። የዳንኤል በጎነትን ስለሚያውቅ በጣም ብዙ ሞከረ፣ ግን አልሆነለትም። መጨረሻ ላይ ሊጣል ግድ ሆነ እና ንጉሱ ምን ይላል መሰላችሁ? የሕያው አምላክ ባሪያ ዳንኤል ሆይ አለው፣ ሁልጊዜ የምታመልከው አምላክህ ከአንበሶች አፍ ያድን ዘንድ ይችላል፣ ያድንህ ብሎ ወደ አንበሶች ጉድጓድ እንዲጣላከው። ዳንኤል አንድ በጣም የሚገርም ነገር ሁልጊዜ ያደርግ የነበረው በትጋት
መጽሐፍ ትንቢተ ዳንኤል ላይ ምን ይላል መሰላችሁ? ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ እቺን ቃል ልብ ብላችሁ ስሙልኝ። ዳንኤልም ይህን ሥርዓት እንደታዘዘ አለ። ንጉሡ የታዘዘው ሥርዓት እንደታዘዘ ባወቀ ጊዜ ወደ ቤቱ ገባ፣ የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ከፈተ። ቀድሞ ያደርግ እንደነበረው ምን ያደርግ እንደነበረው ቀድሞ ያደርግ እንደነበረው ዳንኤል ሁልጊዜ ምን ያደርግ ነበር ማለት ነው? ይጸልይ ነበረ። መጽሐፍ እንዲህ ይላል፣ ቀድሞ ያደርግ እንደነበረው ከቀኑ 3 ሰዓት በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ ይላል። ሁልጊዜ ነው የሚያደርገው። ትግው ወጸልዩ የሚለው ይሄንን ነው። ተግታችሁ ጸልዩ። ሁልጊዜ እንደሚያደርገው ዳንኤል በአምላኩ ፊት ተንበርክኮ ይጸልይ ነበር። ዳንኤል ወደ አንበሳ ጉድጓድ ተጣለ። የተራቡ አንበሶች ናቸው። በዛ በተራበው ጉድጓድ ውስጥ የተጣለው ዳንኤል አንበሶቹን እግዚአብሔር መልአኩን ልኮ ዘጋቸው። እነዛ ካሁን ስጋ ተጣለልን፣ ሰው ተጣለልን ብለው ሁልጊዜ በትጋት ለመብላት የሚጠብቁት የተራቡት አንበሶች እንደ ድመት የዳንኤልን እግር ሲልሱ አደሩ። ንጉሡ ይላል አያችሁ፣ ተግቶ መጸለይ እንዴት ከፈተና እንደሚያወጣ። የእግዚአብሔር ልጆች አንበሳ የሆነ ችግር ይገጥመናል። የተራበ አንበሳ የሆነ የሚሰብር የሚያነክት ውጦ የሚያስቀር ከባድ ፈተና በሕይወታችን ይገጥመናል። የምናልፈው እንደ ዳንኤል መስኮታችንን ወደ ኢየሩሳሌም ከፍተን ሁልጊዜ በእግዚአብሔር ፊት ተንበርክከን እምንጸልይ ከሆነ በአንበሳ ጉድጓድ ውስጥ ብንጣል ትግው ወጸልዩ አይደለ? ተግታችሁ ጸልዩ ነው። ተግተን ከጸለይ እግዚአብሔር ከኛ ጋር ወደ ጉድጓድ ይገባል እኮ። እግዚአብሔር ስንሰደድ አብሮን ይሰደዳል። እግዚአብሔር በረሃባችን ውስጥ በበረሃ ውስጥ ብንሄድ እግዚአብሔር አብሮን ይሄዳል እኮ። ከዮሴፍ ጋር አባ ጊዮርጊስ ምንድን ነው የሚለው? ስለ ዮሴፍ ስደት ሲያነሳ ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳዮ ለሕዝብ ነው የሚለው። ከዮሴፍ ጋር አብረ ተሸጥክ። ማን ነው የተሸጠው? እግዚአብሔር። ከዮሴፍ ጋር ወንድሞች ሲሸጡት ወንድሞቹ አንተ አብረው ተሸጥክ፣ አብረው ሄድክ፣ አብረው ተሰደድክ። በኋላስ ከመ ይስፍር ሲሳዮ ለሕዝብ፣ ለሕዝቡ ምግብ ልታበላ በኋላ ለሚራበው ሕዝብ ሲሳይ ልትሆናቸው ይላል። ስለዚህ ከዳንኤል ጋራም እግዚአብሔር አብሮ ወደ አንበሳ ጉድጓድ ገባ። ዳንኤል የእግዚአብሔር ሞገስ የነበረው ስለነበረ አዳም በገነት ታውቃላችሁ እንስሳቶችን ሁሉ ምን ያደርግ ነበር? ስም ያወጣ ነበር። አንበሳ፣ ነብር፣ ወዘተ ምናን የሚለውን ስም ያወጣው ማን ነው? አዳም ነው። እግዚአብሔር ፈጠረ፣ አዳም ስም አወጣላቸው። ወደ አዳም ሲመጡ አዳምን አክብረውት ነበር የሚመጡት። ለምን? የእግዚአብሔር ጸጋ በአዳም ላይ ስለነበረ ነው። ዳንኤል ጸጋ ነበረው፣ ጸጋ እግዚአብሔር ነበረው። ወደ አንበሶቹ ጉድጓድ ሲገባ አንበሶቹ ጸጋ እግዚአብሔር ያለውን ሰው ታዘዙት። ዛሬ አቡነ ገብረ መንፈስ ቅዱስ አንበሳና ነብር ሲከተሏቸው ነበሩ። ዙሪያቸውን ትቢያቸውን የእግራቸውን ትቢያ ይልሱ ነበር ሲባል ተረት የሚመስለው ሰው ሞኝ ነው። ትንቢተ ዳንኤልን ማንበብ ነው። ትንቢተ ዳንኤል ላይ ይሄው የእግዚአብሔር የሆነው ዳንኤል እግዚአብሔር አብሮት ጉድጓድ ስለገባ ስለጸለየ፣ ተግቶ ስለጸለየ፣ ሳያቋርጥ ስለሚጸልይ እግዚአብሔር አብሮት ከጉድጓዱ ገባ። ንጉሡ ይላል ሁልጊዜ በዛ ሌሊት እንቅልፍ አልወሰደውም። ሲጨነቅ ያቀረቡለትን ምግብ እንኳን አልበላም ይላል። ያስብ ነበር። ዳንኤል እንዴት ሆኖ ይሆን እያለ፣ እንዴት ሰባብረውት ይሆን እያለ ይጨነቅ ነበር። ከዛም ንጉሡ መጣና እንዲህ አለ። ዳንኤልን ጠየቀው። ያ የምታመልከው አምላክህ እግዚአብሔር አድኖህ ይሆን ብሎ ጮክ ብሎ ዳንኤልን ጠርቶ ጠየቀ። የዳንኤልን አምላክ ኃይል ንጉሡ ተረድቶ ስለነበረ ወዲያው ዳንኤል ከአንበሳ ጉድጓድ ሆኖ ምን አለ መሰላችሁ? ንጉሥ ሆይ ለዘላለም ኖር፣ በፊቱ
ቅንነት ተገኝቶብኛልና በማፊት በእግዚአብሔር በፊቱ አያችሁ ጸሎት ትህትና ያስፈልገዋል። አንበሶቹን አፍ ዘግቼ ቆየው አላለም። ምንድነው ያለው ዳንኤል? በፊቱ ቅንነት ተገኝቶብኛልና እግዚአብሔር ሐሳቤን፣ አረማመዴን፣ አካሄዴን በቅንነት ተመልክቶልኛልና አለ። ቀጠለ። የእግዚአብሔርን ከጠቀሰ በኋላ ምን አለ መሰላችሁ? በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና። ሁለት መሰረታዊ ነገሮች ይነሳሉ። በእግዚአብሔር ፊት ምን አለ? ቅንነት በፊቱ ተገኝቶብኛልና። ንጉሱንም ምን አላልኩም? አልበደልኩምና አለ። እኛ ይኸውላችሁ ለእግዚአብሔር የምንመች ለሰው ማንመች መሆን አንችልም። ለእግዚአብሔር የሚመች ለማን ይመቻል? ለሰውም ይመቻል። ለእግዚአብሔር ተመችታችሁ ለሰው ማትመቹ መሆን አይቻልም። ለሰውም ለእግዚአብሔርም ነው ምቾት ምን ሆነ። አንዳንዴ ከእግዚአብሔር መስመር ውጭ ላሉ ሰዎች ምቾት ላይኮን ይችላል። ነገር ግን ባለ አእምሮ ለሆነ ለሚያምን ሰው ግን ምቾት ይኮናል። እንዲህ ነው የሚለው አያችሁ፣ በፊቱ ቅንነት ተገኝቶብኛልና በአንተ ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። እነርሱም አለው አልቧጨሩኝም፣ አልበሉኝም አይደለም፣ አልሰበሩኝም አይደለም፣ አላነካከቱኝም አይደለም፣ አልቧጨሩኝም አለው። አምላኬ አለው መልአኩን ልኮ የአንበሶቹን አፍ ዘጋ፣ አልቧጨሩኝም አለው። ንጉሡ በጣም ሐሴት አደረገ፣ ደስ አለው። ያመለከው በፊቱ የተንበረከከው ሁልጊዜ ትጸልይለት የነበረው አምላክ እግዚአብሔር አዳን አለው። ተግታችሁ ጸልዩ ወደ ፈተና እንዳትገቡ ማለት ነው። አያችሁ እግዚአብሔር ልጆች፣ ተግተን ከጸለይ እንዲህ የተራበ አንበሳ የመሰለ ችግር ይገጥመናል። በኑሯችን እጅግ የማንወጣው የሚመስለን ፈተና ይገጥመናል። በኑሯችን፣ በስራችን፣ በቤታችን፣ በጤናችን እማንወጣው የሚመስል ችግር ይገጥመናል። እንዳይመስላችሁ ከእግዚአብሔር የሚበልጥ ችግር አለ እንዴ? ከእግዚአብሔር የሚበልጥ ችግር አለ? የለም። ሁሉም ችግር ከማ በታች ነው? ከእግዚአብሔር በታች ነው። እግዚአብሔር የማይሰጠው መፍትሄ ችግር የለም። ችግር ሆኖ መጥቶ እግዚአብሔር የማያሸንፈው ችግር የለም። ሁሉ ከእግዚአብሔር በታች ነው። ስለዚህ ለዳንኤል እንደዛ ሆነለት። እግዚአብሔር የአንበሶቹን አፍ ዘጋለት። ንጉሡ እግዚአብሔርን አመሰገነና እነዛን በዳንኤል ላይ ተንኮል የሰሩትን ሰዎች እነሱን ይላል ልጆቻቸውን፣ ሚስቶቻቸውን ሰብስቦ ወደ አንበሳ ጉድጓድ እንዲጣሉ አደረገ ይላል። መጽሐፉን ስታነቡት ምን ይላል መሰላችሁ? አንበሶቹ ጉድጓድ መሬት ላይ አልደረሱ። አንበሶቹ አየር ላይ ምን አደረጓቸው? ተቀራመቷቸው ይላል። ይሄ መጽሐፉ ነው የሚለው። ከዛ ንጉሡ ተመለሰና እንደዚህ አለ በምዕራፍ 6 ቁጥር 26 ላይ እርሱ ወደሚገዛው ሀገር ሁሉ ይህን ደብዳቤ ላከ። ሰላም ይብዛላችሁ፣ በመንግስቴ ግዛት ሁሉ ያላችሁ ሰዎች በዳንኤል አምላክ ፊት እንድትፈሩና እንድትንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ነው አለ። በዳንኤል እግዚአብሔር ሲከብር ተመልከቱ። በጎ ስንሆን በእግዚአብሔር መንገድ ስንሄድ የእግዚአብሔር ስም በእኛ ይከብራል። በበጎ ካልሆነ ሄድ ነውና በኃጢአት መንገድ ሄድን ከሆነ ደግሞ በእኛ ምክንያት የእግዚአብሔር ስም በክፉ ይነሳል። እነሱ ክርስቲያኖች ናቸው እንዲያደረጉ እንባላለን። እሱ እኮ ክርስቲያን ነው ለዛ ነው እንዲያደረገው ደግሞ እንባላለን በበጎ። ምን አለ እሱ? እርሱ አለ ሕያው አምላክ ለዘላለም የሚኖር ነውና መንግስቱ የማይጠፋ ነው፣ ግዛቱም ለዘላለም ይኖራል፣ ያድናል፣ ይታደግማል፣ በሰማይና በምድር ተአምራትን ይሰራል፣ ዳንኤልን ከአንበሶች አፍ አድኖታልና አለ። ንጉሡ ነው የምታመልኩ በሙሉ በማን አምልኩ አለ? በዳንኤል አምላክ አምልኩ አለ። ጣዖት ማምለክ የለም አሁን አለ። ከአንበሶች አፍ ማንን አዳነ? ዳንኤልን እግዚአብሔር አዳነ አለ። ዳንኤል ለምን ይሄ ነገር ገጠመው? ያኔ ለዳንኤል የሰራ አምላክ ዛሬ የለም ወይ?
ዳንኤልን የገጠመውን ዳንኤል እንዴት ከፈተናው አለፈ ካልን ዳንኤል ዘወትር በእግዚአብሔር ፊት ተንበርክኮ ይጸልይ ነበር። ለንጉሥ ካልጸለያችሁ በአንበሳ ጉድጓድ ትጣላላችሁ የሚል አዋጅ ሲወጣ እኔ የእግዚአብሔርን ጸሎት በእግዚአብሔር ፊት መንበርከኬ ከማቆም ይልቅ በአንበሳ ጉድጓድ ብጣል ብበላ በተራቡ አንበሶች ብበላ እመርጣለሁ። ቢያድነኝ እግዚአብሔር ነው፣ ባያድነኝም ግን ልክ ነው፣ እግዚአብሔር ነው፣ ምክንያት አለው። ዳንኤል እንዴት ዳነ ነው? ዳንኤል በጸሎት ነው የዳነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምን አለ? ወደ ፈተና እንዳትገቡ ትጉና ጸልዩ አለ። እንግዲህ ካለን ሰዓት አንፃር አንድ ምሳሌ ብቻ ላንሳ። እኔ በጣም የሚገርመኝ ሌላ አንድ የመጽሐፍ ቅዱስ ታሪክ አለ። ነህምያን ታውቃላችሁ? መጽሐፈ ነህምያን ብታነቡት በጣም ጥቂት ምዕራፍ ነው። ምዕራፍ 7 ከ7 ምዕራፍ የበለጠ ያለው አይመስለኝም። 7 ምዕራፍ አካባቢ ያለው መጽሐፍ ነው። ነህምያ ኢየሩሳሌም ተማርከው ወደ ባቢሎን ምርኮ ወርደው በመከራ በነበሩበት ዘመን፣ ኢየሩሳሌም ተፈታ በነበረችበት ዘመን የነበረ ሰው ነው። ነህምያ ግን በነበረበት ሀገር የንጉሥ ጠጅ ቤት ኃላፊ ነው። በምቾት ነው የሚኖረው። እንዲህ ይላል መጽሐፈ ነህምያ ምዕራፍ 1 ከቁጥር 1 እስከ 4 ላይ ያለውን ስታነቡ ሐናኒ የሚባል እና ሌሎች ከይሁዳ የመጡ ሰዎች ወንድሞቼን አገኘዋቸው ይላል እና ስለ ኢየሩሳሌም ጠየቅኳቸዋል። ይሄ ከቤተ ክርስቲያንና ከኢትዮጵያ ከሀገራችን ጋር የሚያያዝ ነው። የነህምያን ሐሳብ ተመልከቱት። አገኘዋቸውና ጠየቅኳቸው። ኢየሩሳሌም እንዴት ነች አልኳቸው። ከምርኮ በኋላ በተለይ ይሄ መከራ ከበዛብን በኋላ ኢየሩሳሌም እንዴት ሆና ይሆን ብዬ ጠየቅኳቸው ይላል። እነሱም እነዚህን ነገሮች ነገሩኝ አለ። ከምርኮ የተረፉት በታላቅ መከራ ውስጥ ይኖራሉ አሉኛል። ከምርኮ የተረፉት በምን ውስጥ ይኖራሉ? በታላቅ መከራ ውስጥ ይኖራሉ አለ። በታላቅ ስድብና ውርደት ውስጥም ነው ያሉት አሉኛል። ኢየሩሳሌም ቅጥሯ ጠፍቷል፣ ፈርሷል፣ በሮቿም በእሳት ተቃጥለዋል፣ የመከራ ምድርም ሆናለች፣ ልጆች እንደሌሏት ባድመ ሆናለች ኢየሩሳሌም ብለው ነገሩኝ። እኔም አለ በእግዚአብሔር ፊት ለረጅም ጊዜ አለቀስኩ አለ፣ አዘንኩ፣ እንባዬን አፍስሼ እግዚአብሔር ሆይ ስለምን ኢየሩሳሌምን ረሳት ብዬ አዝኜ አልቅሼ እግዚአብሔርን ጠየቅኩት። ደጋግሜም ይላል በመጽሐፈ ነህምያ ላይ ስታነቡት ደጋግሜም ስለ ኢየሩሳሌም አለቅስ ነበራል፣ እንባ የሚፈስ ነበረ። ምክንያቱም ያቺ ኢየሩሳሌም የነቢያት ሀገር፣ የቅዱሳን ሀገር፣ አጽመ ቅዱሳን ያለባት፣ መሲሁ ይወለድባታል ተብሎ ትንቢት የተነገረባት ታላቂቷ ሀገር በእኛ በልጆቿ ኃጢአት ምክንያት ፈርሳ ኃጢአት በላዩ ሰፍሮ በሮቿ በእሳት ተቃጥለው እንዳይሆኑ ሆና ኢየሩሳሌምን ነገሩኝ። እኔም ስለ ኢየሩሳሌም ደጋግሜ አለቀስኩ አለ። ከዛም በንጉሱ ፊት ጠጅ አቀርብ ነበር። ንጉሱ ጤና ከውጭ ስትታይ ጤና ደህና ነው፣ ፊት ግን ጠቁሯል፣ ምን ሆነሃል አለኝ። ንጉሥ ሆይ አንዳች ችግር ገጥሞኛል አለ። ለምነኝ አለኝ። እኔም ጠይቀኝ አለኝ። ንጉሥንም ንጉሥ ሆይ የሀገሬ እምነቴ ያለባት፣ አባቶቼ የተወለዱባት፣ ወደፊት ተስፋ ይነገርባታል፣ ነቢያት ይወለዱባታል፣ ሀገሪቷ ሰላም ትሆናለች፣ የመሲሁ መነሳት ተስፋ የተደረገባት ሀገሬ ኢየሩሳሌም ፈርሳለች፣ ወድማለች፣ በእሳት ተቃጥላለች፣ ስለ እሷ አብዝቼ አለቅሳለሁ አልኩት አለ። ሁልጊዜም እንዲህ ይላል። እንደውም እዚች መጽሐፈ ነህምያ ላይ ወደ ንጉሱ ጥያቄውን ከማቅረቡ በፊት እንዲህ ያልኩ አለ። እኔም ወደ ሰማይ አምላክ ጸለይኩ። ለንጉሱ ጥያቄን ከማቅረብ በፊት ወደ ሰማይ አምላክ ጸለይኩ አለ። ለምን? ኢየሩሳሌምን ፈርሳ እንዳትቀር እንዲረዳኝ እግዚአብሔር አብሮኝ እንዲሆን ለመንኩ። ንጉሱ ከኔ ጋር ሆኖ ሐሳቤን ይደግፍ ዘንድ የኢየሩሳሌምን መነሳት ምክንያት ያደርግ ዘንድ ምን አረኩ?
ወደ አምላኬ ወደ ሰማይ አምላክ ጸለይኳል። ደጋግሜ ጸልይ ነበር አለ። ጥያቄም ሲያገር ወደ አምላክ ጸለይኩ። ከዛ ለንጉሱ ነገርኩት። ንጉሱም ንግስቲቱ ምን አሉኝ አለ፣ አይዞ ሂድ ወደ ሀገር፣ ደብዳቤም እንጽፍልሃለን፣ የምትፈልገውንም ንብረት ሁሉ እንጨት ሁሉ ይዘህ ሂድ፣ ኢየሩሳሌምን ቅጥሯን ስራ አሉኝ አለ። የእግዚአብሔር ልጆች በዚህ በነህምያ ታሪክ ውስጥ ዛሬ ኢየሩሳሌም ለምን ፈረሰች? ለምን ቅጥሯ በእሳት ተቃጠለ? ለምን ልጆቿ ተሰደዱ? ለምን ባድመ ሆነች? ቤተ መቅደሷ ለምን ፈረሰ? መንግስቷ የነበረው አገዛዝ ሁሉ ለምን በምርኮ ተያዘ ሲባል እስራኤል እግዚአብሔርን በድለውት ነበር፣ አሳዝነውት ነበር። ስለዚህ አሳልፎ ሰጣቸው። ዛሬ የኢየሩሳሌም ታሪክ የቤተ ክርስቲያን ታሪክ ነው። ዛሬ ቅድስት ቤተ ክርስቲያናችን በጽኑ መከራ ላይ ነች። እንደምታውቁት በፈተና ላይ ነች። በተለያዩ ቦታዎች ቤተ ክርስቲያናት ይቃጠላሉ። ለምን ይቃጠላሉ? አባቶች በመሰዊያው ፊት ይታረዳሉ። ለምን ይታረዳሉ? ለምን ቤተ ክርስቲያን ላይ ስደት ሆነ? አንዳንድ ቦታዎች ላይ ቤተ ክርስቲያን ተዘግቷል። በግልጽ አባቶች ካህናት እንዳይመጡ ተደርጎ ተዘግቷል። ቤተ ክርስቲያን የስደት ወቅት ላይ ነች። ለምን ሆነ? ልክ ነህምያ እንዳለው ነህምያ እኛ ልጆች ስለበደልን ኢየሩሳሌምን አፈረስካት አለ። ዛሬም እኛ ኦርቶዶክሳውያን በእምነት ስላልጸናን፣ ቤተ ክርስቲያንን ማክበር ስላልቻልን፣ በእግዚአብሔር መንገድ ስላልሄድን ምን አደረገብን? ቤተ ክርስቲያናችን ተፈታች፣ በመከራ ላይ ናት። ዛሬ እንዲህ ወንጌል ተሰብስቦ መማር የሚቻልባቸው ጥቂት ቦታዎች አሉ፣ የማይቻልባቸው ብዙ ቦታዎች አሉ። በጣም ብዙ ቦታዎች ላይ እንግዲህ ቤተ ክርስቲያን መንግስት ሳይፈጠር ስርዓተ መንግስትን ሰርታ የነበረች፣ ፍትሐ ነገስትን የሰራች፣ ህግ ሳይኖር የህግ መጻሕፍትን ያወጣች፣ ትምህርት ሳይኖር ትምህርት ሚኒስቴር ሳይኖር ቀለም በጥብጣ ብራና ፍቃ ትምህርትን፣ ቀለምን፣ ዜማን ያስተማረች የሁሉ ነገር መሰረት የሆነች ለዚች ሀገር ለኢትዮጵያ ድሯም ማገሯም የሆነች ነች ቤተ ክርስቲያን። አንድ ሰው ኢትዮጵያን ሲያጠና ቅድስት ቤተ ክርስቲያንን ማጥናት። ኢትዮጵያን ሂስትሪ የሚያጠና ሰው የኢትዮጵያን ኦርቶዶክስ ቸርች ሂስትሪ ነው የሚያጠናው። ምንም ጥያቄ የለው። ነገስታቷን የምትሾም በቤተ ክርስቲያን ነበረች። ስርዓተ መንግስት ለታቦታቷን ይዛ የት የምትዘም ጦርነት ቦታ የምትሄድ ቤተ ክርስቲያን ነበረች። ካህናቶቿ ሀገር ለማስከበር ዘምተው የሚሞቱባት ቤተ ክርስቲያን ነበረች። በዚህ ስርዓት በመገንባት ውስጥ የነበራት ሚና ከፍ ያለ ነው። ዛሬ ቤተ ክርስቲያን ሚናዋ ምንድን ነው? ልክ እንደ ነህምያ አይነት ሰው ያስፈልጋል ማለት ነው። ነህምያ አለቀሰ፣ ወደ እግዚአብሔር ጸለይኩ አለ። ወደ እግዚአብሔር ስጸልይ ኢአማኒ የሆነው ማርኮ የወሰደው ንጉሥ ምን አደረገ? ሂድና ኢየሩሳሌምን ቅጽሯን ስራት አለኝ አለ። አይታችኋል። ሰው በእግዚአብሔር ሲጠጋ እግዚአብሔር ጋር ሲጣበቅ ጠላት እንኳን ቢሆን ስለ ቤተ ክርስቲያን ያስነሳዋል። ነህምያ ወደ ኢየሩሳሌም ሄድኩ አለ፣ ቅጽሯን ሰራ። እንደውም ሁልጊዜ ስለ ቤተ ክርስቲያን ስናነሳ እንዲሚል ኃይለ ቃል እናያለን አይደለም? የሰማይ አምላክ ያከናውናል፣ እኛ ባሪያዎቹ ተነስተን እንሰራለን። ይህን የተናገረው ነህምያ እኮ ነው። አንተ ማነህና ነው ኢየሩሳሌምን የምትሰራው ሲሉት የሰማይ አምላክ ያከናውናል አላቸው። ወደ እግዚአብሔር ጸልዩአላ፣ ትግው ወጸልዩ ነው። ኢየሩሳሌም ፈርሳለች፣ ፈርስ አደጋ ውስጥ ነች። ግን ነህምያን ያህል ሰው ተነሳላት። አያችሁ፣ ለምን ነህምያ ተነሳ? ለምን ኢየሩሳሌም መልሳ ታነጸች ከተባለ ተግቶ በመጸለይ። በመከራ የነበሩት እስራኤል ቅጥራቸው የተመለሰው፣ በመከራ ውስጥ ያለችው ቤተ ክርስቲያን ቅጽሯ የሚመለሰው፣ ክብሯ የሚመለሰው፣ ከነበራት ልዕልና ወደ ትህትና ወደ ታች ወርዳለች። የነበራትን ልዕልና ማስመለስ የሚቻለው በሌላ አይደለም፣ በጸሎት ነው። ጠንካራ እንደ ነህምያ ያሉ ሰዎች የተነሱ እንደሆነ ነው። ዛሬ በአባት እንፈተናለን። አባት ባልናቸው ሰዎች እንፈተናለን። አገልጋይ ባልናቸው ሰዎች እንፈተናለን። የቤተ ክርስቲያን ራስ ናቸው ባልናቸው ምእመናን እንፈተናለን። ቤተ ክርስቲያን በሁሉ ትፈተናለች። ለምን? ጸሎት አድርገን ልክ እንደ ነህምያ አይነት ጸሎት አድርጎ ኢየሩሳሌምን የሚሰራ ቤተ ክርስቲያንን የሚሰራ ሰው ያስፈልጋል። ያ የሆነው ነህምያ ምን ስለሆነ ነው? ስለ ጸለየ ነው። የእግዚአብሔር ልጆች ብዙ ፈተናዎች
ይገጥሙናል። እንደ ጎልያድና እንደ ዳዊት አይነት ፈተና ይገጥማል እኮ። ዳዊት ወደ ጎልያድ ሲሄድ ጸልዮ ነው የሄደው። ጸሎት አድርጓል። አንተ በምትገዳደረው በሰራዊት ጌታ እግዚአብሔር እመጣብሃለሁ ነው ያለው። ወደ እግዚአብሔር ጸልዮ አንተ በምትገዳደረው ለዳዊት ወንጭፍ በድንጋዩ ላይ የእግዚአብሔር ጣት እንዲሆንለት ያደረገው ዳዊት የጸለየው ጸሎት እንጂ በጎልያድና በዳዊት መካከል ንጽጽር አይመጣም። ጎልያድ 6 ክንድ ከስንዝር ነው። ዳዊት ብላቴና ነው። ጎልያድ ምን ብሎታል ዳዊትን? አንተ ውሻ መሰልኩ እንዴ ወንጭፍና ዱላ ይዘህ የምትመጣብኝ ብሎታል። ግን ከዳዊት ጋር የነበረው እግዚአብሔር ለምን ለዳዊት ጉልበት ሆኖ ከተባለ ዳዊትን እግዚአብሔር ጸሎቱን ሰምቶታል። ተግቶ ጸለየ ወደ እግዚአብሔር። እግዚአብሔር ምን አለ? እንደውም ዳዊት እኮ የሚገርም ቃል አለው። አንተ አለው ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ እጅ ያድነኛል አለ። ከዛም ምን አለው? አንተ ሰይፍና ጋሻ ጦር ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ እግዚአብሔር ስም እመጣብሃለሁ አለው። ያንም በጉባኤው መካከል ዳዊትን እግዚአብሔር ከፍ አደረገው። ያንን ጎልያድ ገንድሶ ጣለለት። ዛሬ ጎልያድን የሚያህል መከራ ሊመጣብን ይችላል። እኛ እንደ ዳዊት ጥቂት ትንሽዬ ልንሆን እንችላለን። በአይን የማንሞላ ልንሆን እንችላለን። ግን እንደ ጎልያድ የገዘፈው በደል፣ እንደ ጎልያድ የገዘፈው ችግር፣ እንደ ጎልያድ የገዘፈው መከራችን የሚወድቀው በጦር አይደለም፣ በጉልበት አይደለም፣ በጥበብ አይደለም፣ በጸሎት። ዳዊት ጎልያድን የጣለው መጀመሪያ በጸሎቱ ነው። እንዲህ ይላል፣ ይህ ጉባኤ ሁሉ እግዚአብሔር አለ በሰይፍና በጦር የሚያድን እንዳይደለ ያውቃል አለ። አያችሁ፣ እግዚአብሔር በጦርና በሰይፍ እንደሚያድን ያድናል ብለን አናምንም። ምናምነው እኛ አለ ሰልፍ ለእግዚአብሔርና እግዚአብሔርም አንተን በእጃችን አሳልፎ ይሰጠናል አለ። የዳዊት ትምክት እግዚአብሔር ነበር። ጸሎት ትምክታችን እግዚአብሔር እንዲሆን ያደርግልናል። ስለዚህ ተግታችሁ ጸልዩ ሲባል ለሚመጣው ችግር በሙሉ መፍትሄ የሚሆነው እግዚአብሔር መሆኑን መረዳት መገንዘብ ያስፈልጋል። ሳናቋርጥ በተሰሎንቄ ላይ እንደተባለው ሳታቋርጡ ጸልዩ ነው። ጸሎት አንድ ሰሞን ተጀምሮ የሚቆም አይደለም። ሆቢ አይደለም። እንዲሆነ ነገር ሲደብረን ስንቸገር የምናረገው አይደለም። ጸሎት ሁል ጊዜ በእግዚአብሔር ፊት የምናቀርበው መስዋዕት ነው። ያ መስዋዕት ንጹህ መሆን አለበት። የማይቋረጥ መስዋዕት መሆን መቻል አለበት። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።